አነብይል ኡመይ ናቸው። መጻፍም ማንበብም አይችሉም። ስለዚህ መጻፍና ማንበብ ካልቻሉ እንዲህ ብለው ሊጽፉ ይችላሉ። ይህን ስንመልስ አይ መስማት ግን እኮ ይችላሉ አይደለ? ሊሰሙ ይችላሉ። ሌላ ሰው ያነብላቸው ይችላል። ይህን ደግሞ እንዳንል ነቢዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ሲጠየቁ አምላካችን እዛው ቦታ ላይ ቁርአን ያወርድ ነበረ። ምሳሌ ሷሃቦች ጥያቄ ሲጠይቁ እዛው ጥያቄ ሲጠይቁ አምላካችን ቁርአን ያወርድ ነበረ። ሰምተው ቢሆኑ ሄደው አጣርተው ምናምን ነበር። ስለዚህ ኮረጆ እንደሚሆን በዚህ ማወቅ እንችላለን። ፕላስ ደግሞ ከመጽሐፍት ኮረጆ እንዳንል መጽሐፍት ኦፊሻሊ ወደ አረበኛ መተርጎም የተጀመሩት መቼ ነው? ተመልከቱ። ቱ ዘ ኤንድ ኦፍ ዘ 8th ሴንቸሪ ነው። 8ኛው ሴንቸሪ መጨረሻ አካባቢ ነው መጽሐፍ ቅዱስ ወደ አረበኛ መተርጎም የተጀመረው፣ ወይም ደግሞ ባይብል ማለት ነው መተርጎም የተጀመረው ኦፊሻሊ። ሶ ነብዩ ከአለፉ በኋላ ነው ማለት ነው ትርጉም የመጣው ራሱ። ስለዚህ ኮረጆ የሚለው ነገር በዚህ ሊመታ ይችላል። ያው ግን አግኖስቲክ ወይም ደግሞ የተለያዩ መጽሐፎች ነበሩ። አዎ ነበሩ፣ ምንም ጥርጣሬ የለውም። ከነሱ ግን እንዳልኮረጆ በዚህ መስፈርት ማወቅ እንችላለን። ሱብሃንላህ። መጨረሻ የቀረን ሶስተኛው ከአምላክ መሆኑን ማረጋገጥ ነው። ይሄ ራሱ ሲሎጊዝም የሆነ አርጉመንት ነው ቢውልድ ያደረግነው ማለት ነው። ከዚህ ማምለጫ የለም። ፔሬድ እና ያ ነው ጃቢር ኦኬ፣ የለም መሰለኝ። ቢኖር እሱ ደግሞ በደንብ ተሞክሮን መሰረት አድርጎ አንዳንድ ነጥቦችን ያስቀምጠልሽ ነበረ። ኢንሻአላህ ሌላ ጥያቄ ካለሽ ወደ ሌላ ጥያቄ ሂጂ። እሺ፣ እኔ አሁን የገባሁበት ጥያቄ ቲክቶክን አልጠቀምም። ዛሬ ነው ያወራሁት ማለት ነው። ቲክቶክን አልጠቀምም። እንዴት እንደሆነ ማጠይቄ ነው። ሁሴንንና ኢምራንን ነው ልጠይቅ የገባሁት ማለት ነው። ቲክቶክ ፈልጌ ያወራሁት። እሺ በቀጥታ ትቻለሽ። እና ተቆርጦ አይቼ ዩቲዩብ ላይ ተቆርጦ አይቼ እግዚአብሔር ሳይፈጠር በፊት ማንን ነው የምናመልከው የነበረው የሚል ጥያቄ ሰምቼ ወዲያው ቁርጥ አለ። አንደኛ ጥያቄ እሱን ነው፣ እንዴት ነው? እና ደግሞ አላህ እንዴት ነው መነሻውስ? እንዴት ነው ስለ አላህስ ምንድን ነው? ያኔ ሙስሊም እኔ በሃይማኖት ይሁን ሙስሊሞችም ጋር ስገባ የተከፋፈለ ነገር ነው፣ ክርስቲያኖችም ጋር ስገባ የተከፋፈለ ነገር ነው። አንድ ደስ የሚለኝ ሙስሊም ጋር ያው አላህ ልጅ የለውም፣ አባቱ ይመለካል፣ እናቱ ይመለካል፣ ልጁ ይመለካል ምናምን የሚባለው ነገር አንደኛ ይሄ ይመቸኛል። ያው አላህን ብቻ ነው የሚያመልኩት ማለት ነው። ወደ ክርስቲያን ጋር ሲሄድ ደግሞ ያው ማርያምን ትመለካለች፣ ክርስቶስን በቃ ብዙ ነገር ነው የሚመለከው ማለት ነው። ወደ ሙስሊም ስንሄድ ያው አላህ ብቻ ነው፣ ልጁን እናምልክ አባቱን እናምልክ ምናምን የሚባል ነገር የለም። ይሄ ይመቸኛልና ያንን ጥያቄ ኢየሱስ ሳይወለድ በፊት እንዴት ነው ሰው ማን እየተቆጣጠረው ነው የሚለው ጥያቄ ነበር። ያው እኔ ሙስሊሞችን ለመጠየቅ አልነበረም፣ ያው ክርስቲያኖች ነበር ይሄን እንዲመልስ። ጀምሮ ጥሩ ነው። ቀጥል። በመጀመሪያ ክርስቲያኖችም ቢሆን እህቴ ስደተኛዋ ወገኔ እግዚአብሔር ተወለደ አይሉ የሚሉበት ሁኔታ አለ። ግን ደግሞ ቅድመ ዓለም ተወለደ አይሉ። ኦኬ አብ ወላጅ ነው፣ ተወላጅ አይደለም። ግን ምን ይላሉ? ያ አንዱ አምላክ እግዚአብሔር ልጅ ወለደ። ከዛ ያ የተወለደው አምላክ ምን ሆነ ደግሞ መጥቶ ከ2000 ዓመት በፊት በማርያም ማህፀን ላይ ተወለደ ይላሉ። ይሄ ነው ከባዱ ቅጥፈት። አንደኛው አምላክ ልጅ ወለደ መባሉ፣ ልጁ አምላክ ሆነ መባሉ፣ አምላክ ተወለደ መባሉ በሶስቱም እንሄድ አያስኬድም። ሰማይና ምድር ፈጠረ የተባለው አምላክ እንዴት ብሎ በሴት ማህፀን ውስጥ ይገባል? ማህፀን ማለት እንደምናውቀው የተገደበ ስፔስ ነው አይደለ? እዛ ስፔስ ውስጥ ገብቶ ከደምነት ወደ ስጋነት ከስጋነት ወደ አጥንነት ተቀይሮ ዲቨሎፕ አድርጎ እንዲህ በሆነ አምላክ የሚወለደው። እንደዛ ዴቨሎፕ ሲያደርግ አምላክ ደካማ የሆነበት ጊዜ አለ ማለት ነው። ለምን? ያ ጽንስ ማርያም ያረገዘችው ጽንሷ ከማደጉ በፊት አይሰማም፣ አይመለከትም፣ አያስብም፣ አያይም። መቼም ክርስቲያኖች ኢየሱስ ማርያም ማህፀን ገና ደም ሆኖ ያስባል አይሉ። ደም ሆኖ አይሰማም። ለምን? ገና ደም ላይ ነው ያለው፣ ከደምነት ወደ ስጋነት የሚቀጥል አይደለ?
ስለዚህ ይህ በጣም ኢሎጂካል የሆነ የሚያስኬድ አስተምሮ ሙስሊሞች የሚለው ምንድነው? አምላካችን ሁወል አወሉ የመጀመሪያ ነው፣ ማለትም ዘላለማዊ ነው፣ ሁሉም ፈጣሪ ነው። እሱ ግን ፍጡር አይደለም፣ ፈጣሪ ነው እንጂ ፍጡር አይደለም። የሙስሊሞች አምላክ አልተፈጠረም። ክርስቲያኖች ግን አምላካቸው የሚሉት ከሶስቱ አምላኮቻቸው አንደኛው ምድር ላይ መጥቶ ተፈጥሯል። ለዛ ነው መጽሐፍ ቅዱስ የራሱ ፈጠረኝ ጊዜው መቅደመ ተግባሩ ይላል። መጽሐፍ ምሳሌ ምዕራፍ 8 ላይ እግዚአብሔር ፈጠረኝ ይላል በእነሱ የተፈጠረ አምላክ አለ በእነሱ። በእኛ ግን እንደዚህ የለም። አምላክ ኻሊቁ ኩሊ ሸይ ነው፣ እሱ ነው ፈጣሪ። ከእሱ ውጭ በሙሉ ያለው ነገር በሙሉ ፍጡር ነው፣ እሱ ነው ብለን እናምናለን። ሲቀጥል ዘላለማዊ ነው፣ ከሱ በፊት ምንም ነገር አልነበረም፣ ከሱ በኋላ ምንም ነገርም አይኖርም ማለት ነው። ይሄ የእኛን እምነት ነው። ግን ስደተኛዋ በደንብ አድርገሽ መርምሪ፣ ምን እያመለክሽ እንደሆነ ማወቅ አለብሽ። ለምን በክርስትና ሶስት አምላክ ነው የሚመለከው። አምላክ ልጅ ወልዷል፣ ከአምላክ እስትንፋስ አምላክ ወጥቷል። አንዱ አምላክ እስትንፋሱ አምላክ ነው፣ ልጁም አምላክ ነው። ከማህፀን የወለደው አምላክ አለው። ይሄ አንደኛ። ሁለተኛ ደግሞ አምላክ እንዴት ብሎ ይረገዛ የሚለውን በደንብ አድርገሽ ጠይቂያቸው። ተፈበሩ። እሺ፣ አመሰግናለሁ። ለሁለተኛው እገባለሁ። ባይሆን ከመሄድሽ በፊት ግን ኢምሩ ምናልባት ከተነሳ አይቀር ሰው ጋር እንትን እንዳይል ዘንድ እኛስ ሙስሊሞች አላህ እንዴት ነው አላህ ከመኖሩ በፊት ወይም አላህን ማን ፈጠረው የሚለውን ጥያቄ ጠይቃን ነበረና በመሰረቱ አላህ ሱብሃነሁ ወተዓላ የፈጠረ ፈጣሪ ያልተፈጠረ ፈጣሪ እንጂ የፈጠረ ፍጡር አይደለም ራሱ ማለት ነው። ያልተፈጠረ ፈጣሪ ነው፣ አልተፈጠረም ፈጣሪ ነው ግን እሱ። ምክንያቱም መገኘት ላይ ወይም መኖር ላይ ወይም ውጁድ ብለን የምንጠራው ላይ በቴዎሎጂ ሶስት ወይም በፊሎሶፊ ሶስት አይነት ውጁዶች አሉ፣ ወይም ሶስት አይነት ግኝቶች አሉ። አንደኛው ዋጅበል ውጁድ ብለን የምንጠራው ኔሰሰሪ ኤግዚስተንስ ነው፣ አለመኖር የማይችል ወይም መኖሩ ግዴታ የሆነ ማለት ነው። በምሳሌ አስረዳችኋለሁ። ሁለተኛው ደግሞ ሙምኪነል ውጁድ ነው፣ ፕሮባቢሊቲ ያለው ሊኖር የሚችል ነው፣ ኮንተንጀንት ነው፣ ሊኖር የሚችል ነው። ሶስተኛው ደግሞ ኢምፖሲብል ነው፣ መገኘት የማይችል ነው፣ ሙምተኒዕል ውጁድ ይባላል፣ ሊገኝ የማይችል። ለምሳሌ ስደተኛው ጥያቄ ልጠይቅሽ፣ ይሄ መጽሐፍ ነው፣ ራሱን የሚጽፍ መጽሐፍ ሊኖር ይችላል? ራሱን የሚጽፍ መጽሐፍ ለምሳሌ ይሄ መጽሐፍ ነው፣ ራሱን ሊጽፍ ይችላል መጽሐፉ? አይጽፍም። ይሄ ሙምተኒዕል ውጁድ ይባላል፣ ኔቨር ኤግዚስት ሊያደርግ የማይችል ነገር ማለት ነው። መጽሐፍስ ሊጻፍ ይችላል ብለሽ ምን ትያለሽ? አዎ ትያለሽ፣ ፕሮባቢሊቲ ነው። ይሄ ደግሞ ሙምኪነል ውጁድ ይባላል። ለምሳሌ እኛ ሰዎች ሙምኪነል ውጁድ ነው ልንገኝ የምንችል። ዋጅበል ውጁድ ወይም ነሰሰሪ ኤግዚስተንስ ደግሞ የምንለው ምንድን ነው? በራሱ ህልው የሆነ መጀመሪያም ወልአወል ወልአኺሩ እንደተባለው ማለት ነው። አልፋ ኦሜጋ የሆነ አምላክ እሱ ዋጅበል ውጁድ ተብሎ ይጠራል ማለት ነው። ወይም ደግሞ ነሰሰሪ ቢይንግ ተብሎ ይጠራል። ስለዚህ አላህ ሱብሓነሁ ወተዓላ የተፈጠረ ነው ብለን አናምንም፣ የተገኘ ነው ብለን አናምንም፣ አስገኝ ነው ብለን ነው የምናምነው፣ ሰመር ነው ብለን እናምናለን። ሁሉም አካላት እሱ ላይ ይጠጋሉ፣ እሱ ግን ማንም ላይ አይጠጋም ብለን የምናምን አካላትንም ማለት ነው። ኢንሻአላህ አላህ ሂዳያ ይስጥሽ። ነበብ ማሰብ መማር፣ ከዛ ደግሞ መቁረጥ ነው የሚፈልገው። አላህ ካለ ያው መተሽ እዚህ ሻሃዳ እንደምትይዥ ተስፋ አደርጋለሁ። እሺ እገባለሁ። ለቀጣይ እሺ ቴንክ ዩ። አማናዊ ይቀርባል መሰለኝ። አለን አልሐምዱሊላህ። አንድ ነገር ሳታስተካክሏት ሄደች ልጅቷ። ማርያም ትመለካለች። ለምን መሰለ መሐመድ የተናገረውን ደገመችውና ትመለካለች። ከሚሰልሙት አንዷ ሙስሊም ነች ብዬ የጠረጠርኳት። ለማንኛውም ቀጥል። ቆይ ችግር የለም። ማርያም አትመለክም። እዚሁ ርዕስ ላይ ጥያቄ ነበረኝ። ለማንኛውም ችግር የለም። ቆይ አይ እንደዚህማ ነካክተህ አታልፈውማ። ነካክቶ ማለፍ አይቻልም። ቆይ አማናዊ ማርያም ትመለካለች አትመለክም? እኔ እኮ የቅድሟ ልጅ አይደለሁም ወንድም ማለት መልስልኝ። እስኪ አንተ ከሷ የተለየ የቅድሟ ልጅ አይደለሁም። ትመለካለች አትመለክም? ካልሆነ መልስልኝ። በመለሳሳይ መልስና ለትንሽዬ ክርስቲያን እንኳን እንደዛ ተብሎ አይጠየቅም። ስለዚህ አትመለክም በላ መመለስ ለምን ከበደ? ብትመለክ በኩራት እኮ ነው፣ ብናመልካት በኩራት እኮ ነው የምነግርህ። አመልካታለሁ ብዬ ማንን እንፈራለሁ? አንተን ወይስ እዚህ የተሰበሰበውን ሰው? እኔ ደግሞ ልንገርህ፣ ማርያም ድብን አድርጋ ከመንፈስ ቅዱስ በላይ ትመለካለች።
ከኢየሱስ ጋር የተመለሰች ማንም ያመልካት ኦርቶዶክሶች፣ ካቶሊኮች። ይሄ እኮ ማለት እኮ ምን ታውቃለህ ኢምራን፣ አንተ እንግዲህ በጣም እንደ አዋቂ የምትታይ ሰው ነህ በሙስሊሙ ማህበረሰብ። ይሄ ማለት ምን እንደሆነ ታውቃለህ? አሁን አንተ አላህን አታመልክም ብልህ ማስረጃ ለሃለ ማስረጃ ለሃለ አይ ምን መሰለህ? አይ አይደለም፣ ቆይ አለ ምን ትላገህና ላስረዳህ። እንደዛ ተይምነህ ማስረጃ አምጣልሃለሁ። እኛ ሙስሊሞች ይታያላ ከ10 በላይ ኢቭን ከ100 በላይ ማስረጃ አቅርበን ማርያምን እንደ አምላክ እንደምታዩት፣ ማርያም ፈጣሪያችሁ እንደሆነች፣ ሰማይና ምድር እንደፈጠረች፣ ኢቭን አሁን ድረስ ራሱ እናንተን በህይወት ያቆየቻችሁ ማርያም እንደሆነች ማሳየት ይችላል። እኛ አሁን ማንን ፈርተን ነው አናመልካት የምንለው? አንተን ፈርተን ነው ወይስ ማንን ፈርተን ነው? እስኪ ነገር አንተ እኮ የምትለው ቄሶቹ እኮ እንደዛ ነው። ቄሶቹ እኮ ያምናሉ። ለምን እናስመስላለን? አሁን ይሄ ሳውራ ማዳመጥ አለብህ። ቆይ ነው ሳውራ የህፃን ልጅ አታውቅም። አንተ እኮ የህፃን አዋቂ ነው የምትባለው። ይሄ መሸሽ የህፃን አዋቂ የምትባል ልጅ ፖለቲካውን ተው፣ ሚውት አድርግ። አንተን አላመልካትም ያልከው እንጂ ቄሶቹማ በመጽሐፍ ጽፈው እኮ እናመልካለን ብለዋል። እንደ ህፃናቱና እንደ ትልቅ ሰው እንደ ህፃን ካለው ካልታወቀ አንተ ነህ ከይቅርታ ጋር አይደለም። አንተ የልጅ አዋቂ የምትባል ሰውዬ የረበሽ ነገር አለ። አይ ቲንክ ቆይ አንዴ የረበሽ ነገር ውስጥ ተረብሿል መሰለኝ። ማርያም ትመለከስ በይሆን የነካ ነገር አለና አትነካ። እሺ ሀቢቢ ረጋ ብለህ እሺ ቄሶቹ ወንድም ይምራል። ካልተረበሽ የቄሶች አስወራኛ እስኪ አስወራኛ እንዴ ካልተረበሽ አስወራኝ። አያችሁ እንደዚህ ናቸው። ዝም ብሎ ማውራት ብቻ። ለምን መጽሐፍ ስከፍት ምን እንደሚሆን ስለሚያውቁ። አሁን ረጋ ብለህ አዳምጥ። አንተ ማርያምን አላመልክም በል ልትክድ ትችላለህ። ቄሶች ግን መምህራኖቹ መጽሐፍ ማርያምን አስተካክል። ለምንድን ነው የምክደው? የማመልካት ከሆነ ለምን ትክዳለህ? እሺ ማርያምን ተመልከታለህ? ጥያቄውን መልስልኝ። ታመልካታለህ? እሺ አይመልስም። ለምን እክዳለሁ? ለምን ማመልካት ከሆነ ለምን እክዳለሁ? እሺ አላመልካትም። ምን ታደርገኛለህ? ምን ታደርገኛለህ? አላመልካትም በላ። እንደዛ ከሆነ እስኪ በለዋ። ለምን አመልካታለሁ? ለምን አመልካታለሁ? አላመልክም በላ። እንደዛ ከሆነ እኔ ማርያም አንተ እየነገርኩህ ትልቅ ነህ እየተባልክ የልጅ አዋቂ ነህ የምትባል ማርያምን እስኪ አላመልክም በተናገር። አይ ማርያምን አላመልክም በላ። እንደዛ ከሆነ ለምን አመልካለሁ? እኔ እግዚአብሔርን ነው የማመልከው። ስለዚህ አላመልክም በላ። እንደዛ ከሆነ እኔ ማርያምን አላመልክም። እኔም ሆንኩ ማንኛውም ክርስቲያን ማርያምን አያመልክም። አንተና መጽሐፉ ነው እየዋሻችሁ። ከመቀጠላችሁ በፊት ማስረጃን ከማቅረብ በፊት ባይዘዌ አማናዊ አንድ መረዳት ያለብህ ነገር ማለት ነው። ፐርሰናል አታኩን ተወውና ተራ የእንትን እርግጫውን ተወውና ለምን እክዳለሁ ብለህ ቆይ ላሳይ ነው። ቆይ ለምን እክዳለሁ ብለህ ተናገርክ። ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው አለ። ለምሳሌ እነዚህ ወደ የፊልጵስዩስ ሰዎች ሆዳቸውን አምላክ አድርገው ይዘዋል እንጂ ሆዳችሁን ታመልካላችሁ ይባሉ አንተ እንደምክደው ይክዳሉ የሚል ኦርቶዶክሳዊ የለም ወይ ደግሞ የሚል ክርስቲያን የለም ማለት እናሳያለን በቪዲዮ መምህራን ሁላ ሲል ችግር የለም። አሁን ቆይ ሚውት አርግ። ስለዚህ አሁን ምንድነው የሚደረገው? ማስረጃ ይከፈትልና ማስረጃውን ትመለከታለህ። በትክክልና በስነ ስርዓት አውራ። ኢምሩ ቀጥል። ይሄንን ፖይንት እንትን ልበለው ብዬ ነው። ያ ኢቭን እንደዛ እንኳን ብንተው እንኳን ቄሶች አምነዋል። አሁን ያጀማ እኛ እኮ ማርያምን አናመልካትም፣ እኛ እኮ ለእሷ አንሰግድም ነገር ይላሉ። የመጀመሪያ ጥያቄያችን የሚሆነው አምልኮ ምንድነው የሚል ነገር ላይ መስማማት አለብን አይደለ? አምልኮ የሚለው ቃል ትርጉሙ ምንድነው ብለን ስንጠይቅ ተመልከቱ። የመጽሐፍ ይታያችኋል። አሁን ማስረጃ ተመልከት በደንብ አጣጥ። ያው እንደዚህ ይላል። አምልኮ ለአምላክ ብቻ የሚሰጥ አምልኮ ስግደትን ጻፍልኛ እንዲህ ስግደትን፣ ውዳሴን፣ አክብሮን፣ መገዛትን፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትን፣ ፍቅርን ያጠቃልላል። አቡኪ የመዘገብክልኝ ነው? መዝግባችሁታል? የመጀመሪያው ምንድነው? ስግደት አይደለ? አምልኮ ስግደት ነው። ለማርያም ይሰገዳል። ያው ማስረጃ ተአምረ ማርያም እንደዚህ ይላል። እሷ መድኃኒታችሁ ናትና እመኑባት አለ። በስዕሏ ፊት ስገዱ፣ በስዕሏ ፊት ስገዱ። በስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ።
አንድ ክርስቲያን ለማርያም ስዕል የማይሰግድ ከሆነ እግዚአብሔር ያጠፋዋል። ስለዚህ ያው ይሰግዳሉ። አንደኛ አማናዊ ሙታሳ ከየት ቤተ እምነት መጀመሪያ ቤተ እምነቴን ሳታውቅ ነው አይደል ሁሉ ያወራ እዚህ አቋለው እዚህ ህዝቡ እንዲመሰክር ነው። የሚያስገርም መልስ ለምን መመለስ የሚከብድ መመለስ የሚከብድ ለምንድን ነው? ከየት ቤተ እምነት ምኑ መመለስ የሚከብድ እምነትህን መናገር ለምንድን ነው የሚከብድ? ስንት ጊዜ ጠይቀኛል ካሉ የለ እንዴ ነው እዛ ላለው ሰው ነገር ኦርቶዶክስ ተዋህዶ ነው። ኦርቶዶክስ እሺ ለማን ሰግዳለህ? አሰግዳለሁ። ለማን ሰግዳለህ? በደንብ ሰግዳለሁ። ሰግዳለሁ። ማሻአላህ። ማርያምን ታወድሳለህ? አታወድስም? አወድሳለሁ። ማርያምን ታከብራለህ? አታከብራትም? እንደ መጣው አንተ እውነት እኔ ማርያምን ለምን አላከብራትም? አታከብራትም? እሺ አያከብርም። ለምን አላከብራትም? አከብራትም። ምን መሰለህ በአንተ ጭንቅላት በአንተ አስተሳሰብ ለማርያም ተቀበል። ቆይ አንዴ ረጋ በል። ለማርያም ያ ጀማ አያቻ እኛ ጋር ለመቀለድ ብሎ ማርያምን አላከብራትም ነው ያለው። ይቀልድ ችግር እናልፈዋለን። ለማርያም የአምልኮ መስዋዕት ታቀርባለህ ወይስ አታቀርብም? ግብርህ ነው። አሁን ለምን እኔ አላከብራትም? እየዋሸህ ያለህ እኮ አንተ ነህ። ማነህ ጨቡዴ? እየዋሸህ እኮ አንተ ነህ። አንተ ምን አልከኝ? እኔ ማርያምን አላከብራትም ማለት አንተ ነህ ያልከው። ሀቢቢ አንተ ምን አልክ? አማናዊ እኔ ማርያምን አላከብራትም ማለት። አሁን ጥያቄውን መልስ። ለማርያም የአምልኮ መስዋዕት ታቀርባለህ አታቀርብም? ውሸት ያድግብህ። እየዋሸህ ያለው አንተ ነህ። ምን ነካ? ትልቅ ወንድም አለ አይደል? ውሸት ያድግብህ በእውነት አንተ። ታዲያ መስዋዕት ታቀርባለህ አታቀርብም? የአምልኮ መስዋዕት ውሸት ለአንተ ጥሩ አይደለም። እኔ ታቀርባለህ አታቀርብም? መልስ ጥያቄውን። አትጩህ፣ አትቆጣ፣ ቀስ በል፣ ተረጋጋ፣ ተረጋጋ አባቴ። እኮ መስዋዕት ምንድን እያልክ ነው ያልከው? መስዋዕት ታቀርባለህ አታቀርብም? ምንድን ነው መስዋዕት? የምስጋና መስዋዕት? የምስጋና መስዋዕት ነው ወይስ ምንድን ነው መስዋዕት ስትል? ምን እያልክ ነው? የአምልኮ መስዋዕት አልሰዋም፣ አይተሰዋም። ለማርያም አላቀርብም። ትክክል። ይቀርባል። ቡም አሳያለሁ። ያው መጽሐፍ እንዘራ ስብሐት ቁጥር 97 የአምልኮ መስዋዕት በደንብ አዳምጡ። ክርስቲያኖች አሳያለሁ። አባ ጊዮርጊስ ዘጋስጫ ምን አሉ? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ ነሽ። አውሎ ንፋስ ያላለፈባት ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕት ለአንቺ እሰዋለሁ። ቡም ምንድን ነው የአምልኮ መስዋዕት? ተናግረኛለህ። የአምልኮ መስዋዕት ምንድን ነው? መጀመሪያ ጥያቄያችንን መልስ። ለማርያም የአምልኮ መስዋዕት ታቀርባለህ ወይስ አታቀርብም? ምንድን ነው የአምልኮ መስዋዕት? ታስረዳኛለህ በኋላ። ቅድም አላቀርብም ብለሃል። አሁን ደግሜ እጠይቅሃለሁ። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም? ጥያቄ እንድትቀይር አንፈቅድልህም። ጥያቄው ላቁመህ መልስ። ለማርያም የአምልኮ መስዋዕት ታቀርባለህ ወይስ አታቀርብም? አይመልስም። ከቻልክ መልስ ፕሊዝ፣ ከቻልክ መልስ፣ መልስልን። ወጥቷል። ምንም ማድረግ አልቻለም። አያችሁ ሀጀማ፣ ይሄን ያልኳችሁ አንድ ክርስቲያን መጥቶ እምነቱን ይክዳል ወይም አላግጦ ይወጣል እንጂ ሊመልስ አይችልም። ቅድም ምንድን ነበር ያለው? ለማርያም የአምልኮ መስዋዕት አላቀርብም አለ። ያው መጽሐፉ ስንከፍተው ግን ያው የአምልኮ መስዋዕት ለአንቺ እሰዋለሁ ይላል። ስለዚህ ለማርያም የአምልኮ መስዋዕት ያቀርባሉ፣ ማርያምን ያመልካሉ። ቀጥላ። በጣም የሚገርም ነው። ቀደም እንግዲህ እንደሰማችሁት የአምልኮን ዲፊኒሽን ከመጽሐፋቸው አውጥተን ስናሳይ መስዋዕት የሚቀርበው ለአምላክ ብቻ ነው ብለዋል። መጽሐፉም ያንን ነው የሚለው። መስዋዕት ሰው ለአምላኩ አንዳች ነገር ቢሰጥ ወይም ቢያቃጥል ያ ነገር መስዋዕት ወይም ቁርባን ይባላል ብሎ ነው ያስቀመጠው ማለት ነው። ቀደም እኛም ተናግረን የቀጠል ነው። ግን የተደረገው ነገር ምንድነው? ሽፍት ነው ያደረገው። የአምልኮ መስዋዕት ላይ
በእንዝራ ስብሐት መጽሐፍ ላይ አባ ጊዮርጊስ ዘጋስጫ የአምልኮ መስዋዕትን እሰዋልሻለሁ ብሎ የተናገሩትን ምን አለ? መጀመሪያ የአምልኮ መስዋዕት ምን ማለት ነው ታውቃለህ? ኖ ጥያቄው የአምልኮ መስዋዕት ምንድን ነው አይደለም። የአምልኮ መስዋዕት ታቀርባላችሁ ወይስ አታቀርቡም? ስለዚህ ኢትዮጵያ ኦርቶዶክስ የማርያምን የአምላክነት ቦታ ትሰጣለች ስንል ዝም ብለን አይደለም፣ ልጅቷም ዝም ብላ አይደለም የተናገረችው ማለት ነው። ለማፋረስ ገብቶ ነው በሚያሳዝን ሁኔታ እንደዚህ የሆነው እና ያሳዝናል። አሁንም ካለ ስህተት ነው። በጣም ሰው ይተዛዘባል። በየቤቱ ተከትለው ነው የሚታዘቡ። ግባና ዲፌንድ አድርግ፣ ግባና ዲፌንድ አድርግ። እንደዚህ አውርተህ ማስረጃ ሲመጣ አትውጣ። ካላወቅ ጠይቄ እመጣለሁ ትላለህ። ከአንተ በላይ እኮ ብዙ አዋቂ አለ እና እንደዛ ነው። ሌላ ጌዲዮ የሚለው አካውንት ጌዲ የሚለው አካውንት ይቀጥል። እንደውም አውቂ ከዚህ በኋላ የምናርግ እንደውም ማርያም እንደምትመለክ እንወያይ። ከስር ያላችሁ ኦርቶዶክስ ጴንጤ ችግር የለውም፣ ጴንጤ እናውቃለን። ጴንጤውያን የበነጠጠ ሰው ካለ ማርያምን አያመልክም። ማርያም እንደውም በቃ የሆነ ዝቅዝቅ ነው የሚያደርገው። ኦርቶዶክስ እና ካቶሊካውያን ካላችሁ ግቡና ማርያምን አላመልካትም ብላችሁ ሞግቱ። እኛ ደግሞ ማርያም ፀሐይ እንደፈጠረች የእናንተ አምላክ እንደሆነች ኢቭን ሁሉ ነገር ያደረገችው ሁሉ ነገር የተፈጠረው ለማርያም እንደሆነ ኢቭን አዳም ራሱ የተፈጠረው ለማርያም እንደሆነ ማሳየት እንችላለን። ቀጥሉ። ጌዲ አለ አለው ኦርቶዶክሳዊ ነህ መቼስ? አይ እኔ ክርስቲያን ነው እኮ። የትኛው ክርስቲያን? አይ ማለት ክርስቲያን ማለት ሙሉ ወንጌል ነህ? ሉተራን ነህ? ምንድን ነህ? አይ ክርስቲያን ነኝ ማለት በክርስቶስ የሚያምን ማለት እንደዛ የሚል ነገር የለም። ሉተር ምናምን የሚባል ነገር የለም። ኦኬ በስላሴ ታምናለህ? አቡኪ ልጅን አውቀዋለሁ። ባጭሩ ጴንጤ ነው እኮ። የትኛው ጴንጤ? ሉተር የት ነው የምታገለግለው ስለው የት ነው የምታገለግለው እኮ ነው። ጴንጤ መጽሐፍ ቅዱስ ላይ ታሳየኝ አለ። ጴንጤ አለ እኮ ፕሮቴስታንት ማለት አረ ጴንጤ የሚል ጴንጤኮስታል የሚለው አስተሳሰብ የመጣው ከባይብል አይደል? አምስተኛው ጴንጤ የሚል ለብቻው አታገኝም። ፕሮቴስታንት የሚል አለ እኮ። ምንድነው አንተ ለምን ታፍራለህ? ፕሮቴስታንት ነህ? እሱ ቢግ ዲል አይደለም ማለት እሱን አሁን እንትን ማድረግ አያስፈልገውም ማለት እኔ እሺ ጠይቅና ማሂር ያስተናግዳል። ከዛ ጥያቄ ትጠየቃለህ። እስልምና ላይ ጥያቄ ካለ ጠይቅ። ከዛ ኦርቶዶክሳውያን ማርያም ላይ ብቻ ነው የምናወራው እኮ። ጠይቅ ጥያቄ ካለ አይሰማም። አረ ጠይቅ እባክህ፣ ትሰማለህ? እሺ እናመሰግናለን። ቤባ የማርያምን ስዕል ይዛ መታላለች። ኢምራን ታስታውቃለች። እስኪ ቤባ ሰላም ብያለሁ። አውራ ወይም አውሪ። ከኔ ጋር ነው። አይ ሚውት እንትን ብሏል። አይ ቲንክ ኔትወርክ ይመስለኛል። ቆይ ሚውት ከእንደገና እናርግና እሺ በአቢ የሚለው ቀጥል። እስከ ከእንደገና እናርግና ይሰማል። ሰላም እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። ሰላም አለን። እኔ ከመጀመሪያው ሀሳባችሁ ጀምሮ ነበር ለማውራት የገባሁት። ቀጥል። ክርስትና ወይም የአይሁድ እምነት አምላክን ሲገልጠው እንዴት ብሎ ነው የሚገልጠው? ቆይ አንዴ እንትን ከመቀጠላቸው በፊት ማሂሮ አፎን ክርስቲያን ኦርቶዶክስ ነህ? አይ እኔ ኢኩሜኒካል ነኝ። ኦኬ እኮ ለምን ጠየቅከለኝ ይሄን ጥያቄ? አይ ቅድም ስለ እጅ ስለ እግር ምናምን ሲወራ ነበር እና
እኛ አምላክን ዲፋይን ስናደርግ ጂዎችም ይሁኑ ክርስቲያኖችም ይሁኑ አምላክን ዲፋይን እንዴት ነው የምናደርገው? አንተ አምላክን ዲፋይን ታደርገዋለህ እንዴ? የተፈጠረ ፍጡር የፈጠረን ፈጣሪ ዲፋይን ያደርጋል? አይ ስለ ማንነቱ እንዴት ነው ኤክስፕረስ የምናደርገው? አንደኛው ኢማነንት ነው የምንለው፣ ሪሌሽናል ነው እግዚአብሔር ብለን ነው የምናምነው ወይም ያህዌ። ሁለተኛው ደግሞ በጣም ትራንሴንደንት ነው፣ በሰው አይምሮ ሊታወቅ አይችልም ብለን ነው የምናምነው። ትራንሴንደንት ማለት በሰው አይምሮ ሊታወቅ የማይችል ማለት አይደለም ባቢ። እሺ ምን ማለት ነው? ኦኬ እሺ፣ በሰው አይምሮማ ሊታወቅ ስለሚችል ነው የምታውቀው። አምላክ ነው፣ ስሙ እንደዚህ ነው፣ ያህዌ ነው፣ እንደዚህ ሆኗል፣ ኢንካርኔት አድርጓል ምናምን የምትለው በሰው አይምሮ ሊታወቅ የሚችል ስለሆነ ነው። ግን በጣም ጥራት የተገባው በጣም ጥራት የተገባው ምጡቅ ነው፣ ጥራት የተገባው ነው። ያው እኔ አይደለሁም ማሄድ ነው የሚቀጥለው ያስቀጥል ማለት ምጡቅ ማለት ነው። አዎ እኮ ሊታወቅ የማይችል ማለት አይደለም። ገባ? እኛም እንደዛ ብለን ነው የምናምነው፣ ግን ሊታወቅ የማይችል ማለት አይደለም። ምጡቅ ነው እንደማለት ነው። ማሄድ ካለ ችግር የለውም። ቤዝዶን ባይብሊካል እንትን ማውራት ትችላለህ ከመሄድ ጋር። ያው ድሮ የሱስሩ ይቀጥልና እንትን ትላለህ። እሰማለሁ። አዎ ይሰማል። ድምጽ ይሰማል። ኦኬ ዋናው ፖይንት ባይብል ስለ እግዚአብሔር ሲናገር ምን ብሎ ያስቀምጠዋል ነው አይደለ? ዋና ማየት ያለብን ራሱ ኮር የሆነው መጽሐፉን ነው። መጽሐፉ ራሱ አምላክን ሲገልጸው ምን ብሎ ይገልጸዋል ብለው ነው ማየት ያለብን። ለምሳሌ እግዚአብሔርን ሲገልጸው እጆች ሰሩኝ አበጃጁኝ እያለ መዝሙረኛው በመዝሙረ ዳዊት ላይ ይናገራል። መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆችህ ሰሩኝ አበጃጁኝ እያለ ይገልጽለታል። በተመሳይ መዝሙረ ዳዊት ምዕራፍ 8 ቁጥር 3 ላይ ምን አልከኝ? እሱን የዘመረው ማን ነው? እግዚአብሔር ነው የዘመረው ወይስ ዳዊት ነው የዘመረው? ዳዊት። እግዚአብሔር አይደለም ያለው እንደዚህ። ስለዚህ እግዚአብሔር ሪሌሽናል ስለሆነ ከህዝቡ ጋር ዳዊት ምንድነው ህብረት ያለው አምላክ ስለሆነ ኤክስፕረስ የሚያደርጉት ኮሚኒኬት የሚያደርጉት ይሰማኛል። ኦኬ ዳዊት ምንድን ነው? ዳዊት እስራኤላዊ ነው፣ ንጉስ ነው። ኦኬ የእግዚአብሔር ነብይ ነው። የእግዚአብሔር ነብይ ነው፣ ንጉስም ነው። የእግዚአብሔር ነብይ የእግዚአብሔር ነብይ ምን ብሎ ነው የተናገረው? እጆች ሰሩኝ አበጃጁኝ ብሎ ለማን ተናገረው? ለእግዚአብሔር አይደለ? አዎ እኛ መጽሐፍ ቅዱስን ምን ብለን ነው የምናምነው? በመጀመሪያ የአምላክ እስትንፋስ ያረፈበት መጽሐፍ ትላላችሁ። ማን የጻፈው ብለን ነው የምናምነው? ነቢያቱ ባይጽፉትም ሰዎች እንጂ ሌላ ሰዎች ነው የጻፉት ሰዎች ናቸው። እግዚአብሔር በታሪክ ለእስራኤል ያደረገውን እዚህ ክፍል ላይ ተሳስተዋል ነው ሰዎቹ ሲጽፉ። ተሳስተዋል አላልኩም። እግዚአብሔር ከህዝቡ ጋር ህብረት ያደርጋል። ህብረት ሲያደርግ ግን ራሱን ኤክስፕረስ የሚያደርገው በመጀመሪያ አንተ ለአብርሃም እግዚአብሔር እንደተገለጠ ታምናለህ? በሰው ፎርም አልተገለጠም። ዘፍጥረት 18 ላይ ያወጣል። እሺ ታውጣለህ። ኦሪት ዘፍጥረት ምዕራፍ 18 ካሜራውን ልክፈተውና ኦኬ እሺ ያው ከአንድ ጀምሮ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት ይላል። አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህም ዛፍ በታች ረፉ። ቁራሽም እንጀራ ላምጣላችሁ፣
ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳኑ ወደ ሳራ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሺውም እንጎቻም አድርጌ ያላት። አብርሃምም ወደ ላሞቹ ሮጠ፣ እጅግም የሰባም። እሺ ልለፈው ወደ ታች። ወደ ሀሳብ ብትሄድ አሪፍ ነው። ሀሳብን ብትገልጽልኝ። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ብዙ ጊዜ መጽሐፍ ቅዱስ ጠቅሳችሁ በጣም እንትን አላህ እንደማይገለጥና እንዳልተገለጠ አድርጋችሁ ለአብርሃም እንዳልተገለጠ ነው የምታወሩት። ግን አብርሃም እግዚአብሔር በሰው 3 ሰዎች ሆነው መጡ ይልና አንደኛው ግን እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። 13 ላይ እንደዚህ ይላል። እግዚአብሔርም አብርሃም ተገለጠ ይላል አይደለ? ይወለቀ በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት ይላል አይደለ? ለአብርሃም አይኑን አነሳና 3 ሰዎች በፊቱ ቆመው አየ ይላል። እግዚአብሔር በ3 ሰዎች ተገለጠለት ነው የሚለው ወይስ እግዚአብሔር ተገለጠለት ነው የሚለው? ከ3ቱ ሰዎች አይወላ አንደኛ በአንድ ቨርስ ላይ አይደለም እኛ የምናምነው። ሙሉ መጽሐፉን የምታነበው ከሆነ ጊዜ የማይወስድብህ ከሆነ ሙሉ መጽሐፉን አንብብልኝና በሱ እናውራ። ካልሆነ ግን እኮ ችግር የለውም ሙሉ ጋር እንሄዳለን። ኦልሬዲ 3-4 ከዛም በላይ ዳግም ያነበብኩት ክፍል ነው። እግዚአብሔር ተገለጠለት ይላል። ለአብርሃም እግዚአብሔር ተገልጦለታል። ግን ደግሞ እግዚአብሔር በ3 ሰዎች አምሳል ተገለጠለት አይልም አይደለ? ስንጀምረው ከመጀመሪያው እግዚአብሔር በምንድን ነው የተገለጠለት? ተገለጠለት ሲል በምን ተገለጠለት? እስቲ አንተ አስረዳኝ። ከዚህ ቁጥር ከዚህ ምዕራፍ ተገለጠለት ነው የሚለው። ሌላ የሚሰጠን ማብራሪያ የለም። ተገለጠለት ነው የሚለው። ወደ ታች ወረዳ መጽሐፍ እሱ ጥቅስ ላይ አይደለም እኮ የምናቆመው እኛ። ከዛ መልእክተኞቹ ላከለት። እግዚአብሔር በመልእክተኞቹ በኩል ተገለጠለት። እግዚአብሔር በመልእክተኞቹ በኩል ተገለጠለት። 3 ሰዎች እዚህ ላይ መልእክተኞቹ ይላል። 3 ሰዎች መልእክተኞች ናቸው ይላል። ምንድናቸው? መልእክተኞች ናቸው ይላል። ምንድናቸው? ሰዎች ናቸው። ሰዎች ሁለቱ መላእክት፣ አንደኛው እግዚአብሔር። 3 ሰዎች ምንድናቸው? መላእክት ናቸው። አሁን አንዱን እግዚአብሔር ያልክበትን ትሰጠኛለህ። 3ቱ አላልኩም። አንደኛው እግዚአብሔር ነው፣ ሁለቱ መላእክት ናቸው። የቱ ጋር ነው አንዱ እግዚአብሔር ነው የሚለው? ነጠላ አንዱ እግዚአብሔር ነው የሚለው 17 ላይ። እሺ 17 ከ16 ጀምሮ። እሺ ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን? ማን ያለው? እግዚአብሔር አለ። እሺ ስለዚህ አጠገቡ የነበረው ማን ነው እንዴ? አጠገቡ ያለው እግዚአብሔር አለ ነው እንደሚለው? ተው እንጂ። እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን አለ። አማርኛ ነው እያነበብን ያለ ነው አይደል? አማርኛ ነው የምናነባው እኮ። ካጠገቡ ያለው ማን ነው? እያወራው የነበረው ማን ነው? ከመጀመሪያው ጀምሮ። ኦኬ አይ ችግር የለውም። አንድ ክፍል ልክፈትልህና ያስታርቅልሃል። ሌላ ቦታ አትሂድ። ቆይ መጀመሪያ ይሄንን እንስማማ። እግዚአብሔር ይገለጣል አይገለጥም? ቆይ አንዴ እዚህ ጋር እንምጣ። ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ሙሴም የእስራኤል ልጆችን ሁሉ ጠርቶ አላቸው ይላል። ማን ነው እየተናገረ ያለው? የእስራኤል ሰዎችን ጠርቶ እየተናገረ ያለው ማን ነው? ሙሴ። እሺ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድርም ሁሉ ያደረገውን ሁሉ ዓይኖቻችሁ ያያቸው ምናምን እያለ ይወርድና እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ እንጀራም አልበላችሁም የወይን ጠጅም የሚያሰክር መጠጥ አልጠጣችሁም ይላል። ይህን እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ እያለ የሚናገረው ማን ነው? እኔ አምላካችሁ እግዚአብሔር እንደሆንኩኝ። ኦኬ እግዚአብሔር በመላኩ በኩል አብርሃምን እያናገረው ነው። ቀጥል። እግዚአብሔር ወይስ ተሳስቶ? ኦኬ አመሰግናለሁ እኮ እግዚአብሔር በመላኩ በኩል አብርሃምን እያናገረው ነው። እሺ ቀጥለው። ማየር እኮ ሲምፕል ነገር ነው። ማየር እሺ አንድ በመሀል አንድ ብቻ ልግባሽ። በጣም ይቅርታ በጣም የሆነ አንድ ነገር መናገር ስለፈለኩ ዕብራውያን ምዕራፍ 1 ቁጥር 1 እንክፈትልኝ። እዚሁ ጋር ፖይንታችሁን አልዘለውም። እሺ አንዴ ይህን ብቻ ልናገርና አፎን በጣም ሶሪ። እሺ ዕብራውያን ምዕራፍ 1 ቁጥር 1 ኦኬ እሺ ባቢዬ ተመልከት። ከጥንት ጀምሮ እግዚአብሔር በብዙ አይነት ነው ብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ አመላመትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ አለ።
እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት የተናገረው በዚህ ዘመን መጨረሻ የተባለው በአዲስ ኪዳን ዘመን ነው አይደለም? አልገባኝም። ለምን ወደዛ እንደወሰድከኝ አልገባኝም። ከዘፍጥረት ዘለን ዕብራውያን ላይ መግባት እኮ አንችልም። ይገባሃል? እኛ ሙሉ መጽሐፉን ነው ምናምነው። ቆይ ይገባሃል አልኩ። እዚህ ጋር እግዚአብሔር በልጁ በመጨረሻ ዘመን በልጁ የተናገረው በአዲስ ኪዳን በኢየሱስ ክርስቶስ በኩል ነው አይደለም? አዎ እሱን ታምናለህ አንተ? ከዛ ቀድሞ በኢየሱስ ክርስቶስ በኩል ተገልጦ ያውቃል? ብሉይ ኪዳን ላይ አውርቶ ያውቃል? በኢየሱስ ክርስቶስ በኩል እግዚአብሔር ኢየሱስ ክርስቶስ እኮ የሆነው እኮ ሲወለድ ነው። ባይዘው እኮ በኢየሱስ ቆይ ባቢ ቆይ ያሳያለሁ። በልጁ በኩል ተገልጦ ያውቃል ወይ ከዛ በፊት እግዚአብሔር? ነገርኩ እኮ ልጁ የሆነው ሲወለድ ነው አልኩ። እግዚአብሔር በልጁ በኩል ተገልጦ ያውቃል ወይ ከዛ በፊት ከብሉይ ኪዳን በፊት? አያውቅም። ኦኬ ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ስንመለከት ወደ አብርሃም የተገለጠው 1% ያ 1% ማን ነው? ወልድ ነው ወይስ ሌላ አካል ነው? የእግዚአብሔር ወልድ ነው። ተገለጠ ወልድ ነው። እናንተ ወልድ ነው ብላችሁ ነው የምታስተምሩት? ቆይ ወልድ ነው ብላችሁ ነው የምታስተምሩት? እኛ ማንን አይደል? ላሳየህ ነው። ቆይ እናንተ እኮ አሁን ምን መሰላችሁ መጣችሁና ፕሮቴስታንትና ኦርቶዶክስን እናስማማለን ብላችሁ የመጣችሁ ናችሁ። ወይም ደግሞ ያንን ጋፕ ለመፍታት የመጣችሁ ናችሁ። ችግር የለውም። እዚህ ጋር የሚናገረው 1% ነው አይደለም ባቢ? 1%። ኦኬ 1% ማን ነው? ከአብ ከወልድ ከመንፈስ ቅዱስ እግዚአብሔር ነው የሚለው። አሁን ዲቪዥን ውስጥ መንገባው እግዚአብሔር ፐርሰን አይደለም። ቆይ እግዚአብሔር ፐርሰን አይደለም። እግዚአብሔር ፐርሰን አይደለም። 1% ማን ነው? እግዚአብሔር እኮ እግዚአብሔር ፐርሰን አይደለም። አትሳሳት። እግዚአብሔር ፐርሰን አይደለም። 1% ማን ነው? እግዚአብሔር ኤሰንስ ነው፣ ፐርሰን አይደለም። 1% ማን ነው? እግዚአብሔር ነው የሚለው። ለምንድን ነው አፌ ላይ ልታስቀይረኝ የምትፈልገው? 1% ማን ነው? እግዚአብሔር ስላለ እኮ ፐርሰን አይደለም ማለት አይደለም። ለምሳሌ ኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምናገር ሰው ይላል አይደለ? አንተ ንገረኝ ማን እንደሆነ እስቲ እንግዲህ ከአንተ የምታውቀው ከሆነ። ቆይቶ እኔን ተወኝ፣ ችግር የለውም። ከኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምናገር ሰው ይላል። ከእግዚአብሔር ሰምቼ የምናገር ሰው ሲል መቼስ አብ ወልድ መንፈስ ቅዱስ እያለ አይደለም፣ አብን እያለ ነው። ፔሬድ፣ የታወቀ ነገር ነው። አሁን እዚህ ጥቅስ ላይ ዘፍጥረት ምዕራፍ 18 ላይ ኦርቶዶክሳውያን አብ ወልድ መንፈስ ቅዱስ ነው የተጠቀሰው ብለው ያምናሉ። ፕሮቴስታንቶች አይ እዚህ ጋር የተጠቀሰው ወልድ ብቻ ነው የመጣው፣ ወልድ ብሉይ ኪዳን ላይ ተገልጦ ነበረ። ለዛም ደግሞ ማስረጃ የሚሆኑ ቅድም የጠቀሰው ጥቅስ ነው። እግዚአብሔር በአብርሃም ፊት ቆሞ ነበር ይላሉ። ከዛ አሁን ደግሞ ኢኮኖሚካሎች መጥተው ደግሞ እዚህ ጋር ሊከራከሩ ነው ማለት ነው በመሃል። ስለዚህ አሁን እኔ ደግሞ እያልኩ ያለሁት 1% ማን ነው? እኔ መጽሐፍ ቅዱሴን እኮ ነው የማምነው። አንተ የምትለኝን አይደለም የማምነው። እግዚአብሔር ነው የሚለው። 1% ማን ነው? ዘ ሎርድ ነው የሚለው። እሺ የትኛው ሎርድ? አልተገለጸም። ዘ ሎርድ ነው የሚለው። እግዚአብሔር እየተገለጠ ነው። በቃ አለቀ። አሁን እዚህ ጋር ግን ከሶስቱ አንዱ ነው። ከሶስቱ አንዱ ነው አይደለ? ከአብ ከወልድ ከመንፈስ ቅዱስ አንዱ ነው እንጂ ሶስቱ ሊሆኑ አይችሉም። እሺ እሺ ኦኬ እሺ። አብ ታይቶ ያውቃል? ዜሮ ስናስገባው ጨዋታውን አብ ታይቶ ያውቃል? በብሉይ ኪዳንም ሆነ በአዲስ ኪዳን አያውቅም። ቴንኪው። ስለዚህ አብ አይደለም ማለት ነው። ምኑ እዚህ ጋር የተገለጠው? እሺ ይሁን። እሺ መንፈስ ቅዱስ ታይቶ ያውቃል? አያውቅም። እሺ ስለዚህ ወልድ ነው ማለት ነው። ያለችን ሶስተኛ አማራጭ ወልድ ነው። ወልድ ነው ደግሞ እንዳትል ወልድ አልተገለጠ ብሎ መጥቶልሃል። ቀጥሉ ማሂር። በጣም ይቅርታ ያው እና እንደዚህ ማስረዘም ያው ረጅም ርቀት እንሄድ ነበረ ግን ማስረዘም አልገባኝም። እዚህ ውስጥ ምንም የነገርከኝ ነገር አልገባኝም። እግዚአብሔር ተገልጧል እያለ ነው። እግዚአብሔር ተገልጧል። ችግር የለውም። አይደለም እግዚአብሔር እንዳልተገለጠማ ራስህ እኮ አስቀመጥክልኝ። አብ ነው ወይ ስልህ አብ አይደለም አልከኝ። መንፈስ ቅዱስ ነው ወይ ስልህ አይደለም አልከኝ። ወልድ ነው እንዳትል ደግሞ የዕብራውያን ጸሐፊ ወልድ እንዳልተገለጠ መጥቶልሃል። ስለዚህ ብቸኛ ያለን አሰምሽን ምንድነው? ቅድም ማሂር እንዳስቀመጠው መላእክት ራሳቸው እግዚአብሔር ተብለው ይጠቀሳሉ፣ እግዚአብሔር ተብለው ሊጠሩ ይችላሉ። ስለዚህ እግዚአብሔር የተባለው መልአክ ነው ብሎ ነው ማሂር አሰምሽን እያስቀመጠ ያለው። ስለዚህ ትክክል ነው። እሱን ታምናለህ አንተ? ቀጥል ማሂር። ይኸው ከማሂር ጋር ስለጀመርክ ቀጥል። በመሀል ነው የገባሁት እኔ ሶሪ። ይኸው ቀጥል ማሂር፣ ያስጨርሳል። በደንብ አድርጎ ያስጨርሳል።
አላህ እንደተገለጠ ታምናለህ? ቀይ ባይብሉን ጨርስ እንዴ! የባይብሉን ጨርሰው። ኖ አንተ እኮ እናንተ ናችሁ እኮ መጽሐፍ ቅዱስን የምትጠቅሱት እኮ እዚህ ጋር የጀመርኩን ጨርሰው። አሁን እኮ ለአንተ ማስረጃ ለእስልምና ማረጋገጫ እናንተ ናችሁ መጽሐፍ ቅዱስ። ባይብል እንኳን እስልምናን ራሱንም አያረጋግጥም። አሁን እሱ አይደለም ፖይንታችን እዚህ ጋር መጥተህ አንዱ እግዚአብሔር ነው አልከኝ። የት አለ እግዚአብሔር? አጣ ነው። ሶስቱም ሌላ ነገር ናቸው። ሶስት ሰዎች ነው እንጂ የሚለው ሁለት ሰዎችና አንድ መልአክ አይልም አይደለ? ወይም ደግሞ ሁለት ሰዎችና አንድ እግዚአብሔር አይልም እኮ። እናንብበው። ስለዚህ አሁንም ማስረጃ የለም። ዘፍጥረት 18 ላይ ተመለስልኝና እናንብበው። እዛ ላይ እኮ ዘጋን። ሌላ ማስረጃ የለም። 18 ላይ እኮ ዘግተን አለፍን። በቃ አሁን ምንድነው የምታስመልሰን? ምን ብለን እኮ እግዚአብሔር ይገለጣል። ሌላ ማስረጃ የሚሆን ነገር ካለ ስጠኝ። መገለጥ ምን ማለት ነው? እግዚአብሔር በተለያየ ነገር በቪዥን ሰው ሆኖ ይመጣል ወደ እስራኤል ሕዝብ። አሁን እንደነገርኩ አብርሃም ጋር መጥተዋል። አንተ ይሄን ታምናለህ? የታለ የመጣው? የለም እኮ ፈለግነው እኮ የለም። የታለ የመጣው እግዚአብሔር እዚህ ጋር? ኦኬ ና ወረድና አንብቦ፣ ችግር የለውም ወረድና አንብቦ። ቁጥር 20 ላይ ይላል መሰለኝ እግዚአብሔርም ማለት ነው። ሰዎች ዘፍጥረት 18ን ሁላችሁም ገልጣችሁ አንብቡት። ቆይ አንዴ አንተ የጠቀስክልኝ ቁጥር ስንት ነው? ቁጥር 17 ላይ አሁን እኮ ኦልሬዲ የተዘጋ ፋይል ነው፣ ግን ላስጨርስ ብዬ ነው። ቁጥር 17 ላይ እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን ብሎ ተናገረ። ስለዚህ እዚህ ጋር ከአብርሃም አጠገብ ያለው እግዚአብሔር ነው የተናገረው አልከን። ወረደና እግዚአብሔርም አለ የሰዶምና ገሞራ ጩኸት እጅግ በዝቷልና ኃጢአታቸውንም እጅግ ከብዳለችና እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አደርገው እንደሆነ ወርጄ አያለው አለ። ወርጄ አያለው ያለው ማን ነው? እግዚአብሔር። ኦኬ፣ የትኛው እግዚአብሔር? እዚህ ጋር ሲናገር የነበረው እግዚአብሔር። ኦኬ፣ እዚህ ጋር ምንድነው? እኔ ማደርገውን ከአብርሃም እሰውራለሁ ነው ያለው እግዚአብሔር። ምን አለ? የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና እንግዲህስ ምናምን ብሎ ወርጄ አያለው አለ። ወደ ሰዶምና ወደ ገሞራ ይወረዱ። እሺ 22ቱም ሰዎችም ከዚያ ፊታቸውን አቀኑ ወደ ሰዶምም ሄዱ ይላል። ወርጄ ያለው ያለው ማን ነው? አንብቦ እግዚአብሔር ግን ቆይ እኮ እንመጣለን ወደሱ። ወርጄ አያለው ያለው ማን ነው? እግዚአብሔር። የሄዱት እነማን ናቸው? ሁለቱ ሰዎች ሄዱ። እሺ አብርሃም ግን በማን ፊት ቆሞ ነበር? በእግዚአብሔር ፊት ቆሞ ነበር። ኦኬ፣ እሄዳለሁ ብሎ አልሄደም አይደለ? አዎ አልሄደም። እየዋሸ ነው። መሄድ አይጠበቅበትም እግዚአብሔር። አይ አብራራልኝ እንዴ። እሄዳለሁ ብሎ ምናምን ተናግሮ መልክ እየሰራ አይደለም መቼስ። እሄዳለሁ ካለ መሄድ አለበት። እሄዳለሁ ብሏል፣ ግን ደግሞ እዚህ ጋር ደግሞ መልሶ ቆሟል ይላል። ሄዷል? ቆሟል ከአብርሃም ጋር ቀርቷል። ስለዚህ እግዚአብሔር እየዋሸ ነው ማለት ነው። እሄዳለሁ ብሎ ቀረ። መሄድ አይጠበቅበትም። ባንተ አረዳድ እንዴ እሄዳለሁ አለ እኮ። መሄድ ተጠብቆበት እኮ አይደለም እሄዳለሁ ያለው፣ በራሱ ፍቃድ ነው። እንግዲህ አብርሃም ስለ ሰዶም ራሱ አውርቶት አይደለም፣ በራሱ ፍቃድ ስለ ሰዶም አነሳ፣ አወራ። ከዛ ወርጃ ያለው አለ። እንግዲህ ወርጃ ያለው ካለ በኋላ ግን የሄዱት እነዛ ሁለቱ ናቸው። እግዚአብሔር ሄዶ ነበር ወይስ ደግሞ ቆሞ ነበር? ስለ ቆሞ ነበር አልከኝ። ለምንድን ነው እሄዳለሁ ያለው ማሄድ ከሆነ? ምክንያቱም እንዳንተ አረዳድ ስቶ አይደለም ያንተ አረዳድ ነው ይህን ሁሉ ያመጣው። እንዴት መሰለ? ያንተ አረዳድ ከሶስቱ መካከል አንዱ እግዚአብሔር ነው። እንዴት ብስልል ደስ ይለኝ። ቆይ አንዴ እሺ ተመልሻለሁ። ይኸውልህ እዚህ ጋር ላስረዳ። አሁን ያንተ አረዳድ ነው ሁሉ የሚፈጥረው። እንዳንተ አረዳድ ስንመለከተው እዛ ጋ የነበሩት ሶስት አካላት አሉ። በመጀመሪያ ይሄን ጥቅስ ተቀበለዋል አትቀበለው? ቆይ እኔ መጽሐፍ ቅዱስ ሙሉ ለሙሉ አልቀበለውም። አሁን ላስረዳ። ሶስት አካላት አሉ። ተቀበለዋል አትቀበለው? እንዴ ሙሉ ይሄ ከመጽሐፍ ቅዱስ አንዱ ክፍል ነው አይደለ? ቆይ ልጨርስ አንዴ። ሐሳቡን እንትን አትበለው እኮ እሱ ንገረኛ። አትለውጠው። ቆይ ሐሳቡን አትለውጠው። ቆይ ተረጋጋ። ሶስት አካላት አሉ።
እንዳንተ አረዳድ አንደኛው ይሄ ማን ነው? እግዚአብሔር ነው አይደለ? ትክክለኛ እግዚአብሔር ነው። ከዛ እነዚህ ሁለቱ ደግሞ ምንድናቸው? መላእክት ናቸው አይደለ? ኦኬ እዚህ ጋር ወርጃ ያለው ማን ነው? ይሄኛው እግዚአብሔር ነው። ባንተ አረጋግጥ። በእግሬ ወርጃ ያለው ነው ያለው። ይኸው ጩኸቷ እንደ ጩኸቷ አደርጋለሁ እነሆ ወርጄ አያለው አለ። በእግሩ ይውረድ በመኪና ወይ በፈረስ ይውረድ ምንም የሚገልጸው ነገር የለም። ወርጄ አያለው ብሎ ግን ተናግሯል አይደለ? መጀመሪያ 21 ላይ ምን ብሎ ነው ዲስክራይብ የሚያደርገው? ምን ስለሆነ ያለው ማን ነው? ኦርዳሉ ያለው ማን ነው? እግዚአብሔር ነው። እግዚአብሔር። እሺ ከዛ በኋላ ሰዎቹም ከዚያ ፊታቸው አቀኑ ወደ ሰዶምም ሄዱ ይላል። የሄዱት እነማን ናቸው? ሁለቱ ሰዎች እኮ እግዚአብሔር ይህም እግዚአብሔር ናቸው ወይስ ደግሞ ይሄ ተናግሮ ከዛ እነሱ ነው የሚፈጽሙት? ሁለቱ መላእክት ናቸው ወይስ ደግሞ እሄዳለሁ ብሎ መልሶ ሐሳብ ቀይሮ ነው? እኮ ሁለቱ መላእክቶች ናቸው አልከኝ እኮ አንተ። አንዱ ብቻ ነው እግዚአብሔር ብለኸኛል። ኦርዳለሁ ብሏል ግን አልወረደም። የማይፈጽመውን ነገር ለምንድን ነው የሚናገረው ይሄኛው እግዚአብሔር? እግዚአብሔርም አለ የሰዶምና የጎሞራ ጩኸት እጅግ በዝቷልና ኃጢአታቸው እጅግ ከብዳለችና እንግዲህ ወደ እኔ መጣች እንደ ጩኸቷ አድርገው እንደሆነ ወርጄ አያለው አለ አይደለ? 21 ላይ ማይሮ አንድ ማጠናከሪያ ላስቀምጥላችሁማ። አንድ ማጠናከሪያ እዚሁ አለ የአንተ ፖይንት ላይ እዚህ ጋር ባቢ መረዳት ያለብህ ነገር መውረድ የሚለው ሁለት አይነት መውረድ ሊሆን ይችላል። አንደኛው ይሄ ቶፖግራፊካል ዲሴንደንት ብለን የምንጠራው ነገር አለ። ከአንድ ቦታ ወደ አንድ ቦታ የምንሄደው ማለት ነው። ምናልባት ካወቅ ሰዶም የምትባለው ከተማ በጂኦግራፊ አቀማመጥ በጣም ዝቅተኛ ቦታ ላይ ነው የምትገኘው። በሙት ባህር አጠገብ ዝቅተኛ ቦታ ላይ ነው የምትገኘው። ስለዚህ ግዴታ አንድ አካል ወደዛ ለመሄድ መውረድ ይጠበቅበታል። ላይ ዘፍጥረት ምዕራፍ 12 ቁጥር 10 ላይ አብርሃም ወደ ግብፅ ወረደ ይላል። ከሰማይ ዱብ አለ ማለት ሳይሆን ወደዛ ሄደ ማለት ነው። ሁለተኛው አማራጭ ደግሞ ከሰማይ መውረድ ነው። ቅድም እሱ እንዳለው ማለት ነው። ከሰማይ መውረድ ነው እንዳትል ኦልሬዲ እግዚአብሔር ምድር ላይ ነው ብለህ ታምናለህ። ስለዚህ ግዴታ ያለው ፖሲብል ኤክስፕላኔሽን ምንድን ነው? ከዛ ከተማ ተነስቶ ወደ ሰዶም ይሄዳል ማለት ነው። እግዚአብሔር ወደ ሰዶም ይሄድ አለበት ማለት ነው። ስለዚህ ጥያቄው እግዚአብሔር ወደ ሰዶም ሄዷል ወይስ አልሄደም ነው። አልሄደም ካልክ ሊዋሽ ነው። እግዚአብሔር ደግሞ የሚዋሽ ጌታ አይደለም። ሄዷል ደግሞ ካልክ እስቲ የቱ ጋር ነው ሄዶ ብለን ልንጠይቅህ ነው። እኛ ምንለው አዎ ሄዷል ነው ምንለው። ሄዶ ራሱ እግዚአብሔር ቆይ ባቢ እሺ፣ መውረድ ማለት እዚህ ጋር መውረድ ማለት ወደ ሰዶም ከተማ መሄድ ነው ወይስ ከሰማይ ዱብ ማለት ነው? እግዚአብሔር ከህዝቡ ጋር ሪሌሽናል ቢንግ ስለሆነ ኤክስፕረስ ያደርጋል። ለምሳሌ ወደ ሰዶም ወርዳለሁ ሲል ምን እያለ ነው? ወርዳለሁ ሲል ምን እያለ ነው? ግን ወርጄ አያለሁ ብሏል። ወርዶ አይቷል። በእግሬ ሄዳለሁ ማለት አይደለም። ወርዶ አይቷል። እኮ ሎጂካል ጥያቄ እኮ ነው። ወርዶ አይቷል። እሱ ጋር አብርሃም ጋር ቀርና አብርሃም ወርዶ አይታይም። እዚህ ላይ ቆይ እንመጣለን፣ ወደዛ ወርዶ እንዳየን እንመጣለን። ችግር የለውም። እዚህ ጋር ግን ከሰማይ ዱብ ማለት ነው ወይስ ደግሞ ቶፖግራፊካል ዲሴንደንት ነው ወይስ ምንድን ነው? በጣም ረዥም ሰዓት እየወሰድክ ስለሆነ ማለት ነው ልትረዳ አልቻልክም። ማሄድ ያስቀመጠልህን ነገር በምንም ተአምር ሌላ ዲፊኒሽን ልሰጠው ይችላል። ምንን ነው የሚያሳየው? ሁለት ነገር እኮ ነገርኩህ እኮ። መውረድ ምንን ነው የሚያሳየው? እዚህ ጋር መውረድን ቶፖግራፊካል። እሺ ኦኬ ቶፖግራፊካል ነው ማለት ነው። ስለዚህ እሺ ዝቅተኛ ስፍራ ስለሆነ ወርዶ ማየት ነው። ወደ ሰዶም ይሄዳል ማለት ነው እግዚአብሔር። አዎ እሺ ኦኬ እግዚአብሔር ወደ ሰዶም ሄዷል። መሄድ አይጠበቅበትም ለማየት። ምንም ይሄዳለሁ ብሎ የተናገረው እግዚአብሔር ዋሸ ማለት ነው። ዋሸና አልሄድም። ዋሸህ አለው አብርሃም። ያው አልሄድም አልክ እኮ አንተ ነህ እያልክ ያለው እኮ። አልሄድም አልክ አንተ። ገና ስገባ ሁለት ነገር ነግሬህ ነበር። የእግዚአብሔርን ባህሪ ሁለት ነገር በቃ ማሂር እንትና ኮንክሉድ አድርጎ ነው ይበቃዋል። ገና እንትን አንብብ ባቢ፣ ለማንበብ ሞክር እሺ። የምናነሳውን ፖይንት ራሱ እየተረዳሁ አይደለም። አይ በመጀመሪያ እኔ እሱን አይደለም ነው ነገራቶች ራሱ እኮ እየተረዳሁ አይደለም። ለዛ ነው አይ እናንተ ናችሁ እኮ እግዚአብሔር እንደዚህ ነው እንደዛ ነው አላችሁ። እኛ ምንም ማለት መጽሐፍ ያለው ነው የተናገርነው። ለማንኛውም ከዛም በላይ ነው እግዚአብሔር ይገለጣል ስል አይ አልተገለጠም አለ። በመጀመሪያ አልተገለጠም
እንዳናገረው እግዚአብሔር በሙሴ በኩል ሆኖ ማንን አናገራቸው? እስራኤላውያንን አናገራቸው። ሙሴ እዚህ ጋር ምን ብሎ ይናገራል? ኦሪት ዘዳግም ምዕራፍ 29 ሀሳቡን ጠቅልየው ብንዘጋው ይሻላል እንዳይረዝም። ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ከማጠቃላይ በፊት አንድ ሁለት ፖይንት ላወራ ፈልጌ ነው። 2 ደቂቃ ብቻ የምናወራው ባቢ ወይ እየሰማሁ ቀለል እናድርገውና ማሂር ካሜራውን አትዝጋው ኢንሻአላህ። ማሂር የከፈተው ጥቅስ ላይ ማለት ነው እግዚአብሔር እንደተገለጠ እስቲ በኃይለ ቃል አሳይ። እግዚአብሔር አንዱ እግዚአብሔር እንደሆነ ሁለቱ ደግሞ መልአክ እንደሆነ አሳይ። እዛው ዘፍጥረት 18 ላይ ወደ ታች ወርደን ካነበብነው በደንብ እንትን እንለዋለን። በኃይለ ቃል አንበብ ሳይሆን መስመር ለይተህ እዚህ ቁጥር ላይ አንደኛው አካል እግዚአብሔር ነው ብለህ አሳይ ቃል በቃል። እሺ ምዕራፍ 19 ላይ ቁጥር ስንት? ቁጥር 1 19 ቁጥር 1 እሺ ሁለቱም መልአክ ይላል። በመሸ ጊዜ እዚህ ጋር ወደ ሰዶም ከአብርሃም ቤት ከወጡ በኋላ ነው። ከአብርሃም ቤት ወጥተው ሁለት መልአክ እንደሆኑ ተናገረ። አለቀ። ሁለቶቹ ወደ እንትና ሄዱ። አንድ አብርሃም ጋር አልቀረም እኮ እግዚአብሔር ነው አልኩህ እኮ። እሱንማ እሱ እግዚአብሔር እንደሆነ በምን አወቅ? እሺ እንመለስ ደግሞ ወደሱ። እሺ እንመለስና እሱ እግዚአብሔር እንደሆነ የምታሳየኝ። ጥያቄ እኮ የነበረውን የመጀመሪያ ያኛው አካል እግዚአብሔር እንደሆነ አሳየኝ ነው። ሁለቱ መልአክ ሂደዋል። የአንደኛው ደግሞ አካል እሱ ራሱ እግዚአብሔር እንደሆነ አሳየኝ ማስረጃ። እሺ 23 እዛው 22 ላይ ሰዎቹ ከዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን ብሎ ይጠይቀዋል አብርሃም። ስለዚህ አብርሃም እግዚአብሔርን እያወራ ነበር ማለት ነው። አንደኛው እግዚአብሔር ነው ማለት ነው። ማሻአላህ አለይክ ማሻአላህ አለይክ። እዛው ላይ ዘፍጥረት 19 ክፈትልኝማ ቁጥር 18 ላይ አብርሃም መልአኩን እየጸለየ እግዚአብሔር በሆነ ጠራ ሁሉ ሎጥም ሁለቱም መልአኮች እግዚአብሔር ይላቸዋል። ሎጥም አላቸው ጌታዬ እንዲህ አይሁን ይላል። ጌቶች ይሞት ጌታዬ ነው የሚለው። ሎጥ ሁለቱም መልአክ ጌታ እያለ ነው ያለው። ስለዚህ ሁለቱም አምላክ ናቸው ማለት ነው። ሶስት አምላክ ነው ያለው ማለት ነው። ያው ማይ ሎርድ ይላል። ሎርድ የሚለው ደግሞ የገባ አዶናይ ነው። አዶናይ ደግሞ የአምላክ ስም ነው። አዶናይ የሚለው ቃል ለሰው ሁሉ ያውቃል እኮና ሎጥ ትክክለኛ ኤክስፕሬሽን ያለው ማለት ነው። አንተ ባልከው መሰረት ያ ሶስቱ አምላክ ሊሆነው ማለት ነው። ለምን መጀመሪያ ሁለቱ መልአክ ናቸው ብለኸኛል፣ ተቀበልኩኝ። መልአኮቹ አንደኛው እግዚአብሔር ብሎ ይጠራዋል ካልከኝ፣ እዚህ ጋርም ደግሞ ሎጥ ሁለቱን እግዚአብሔር አላቸው፣ ሎርድ አላቸው፣ አዶናይ አላቸው። ሁለቱ መልአክ አዶናይ ናቸው። ሎጥ መልአክን የተቀበለው መልአክ ናቸው ብሎ አውቋል መጀመሪያ። ሎጥ መልአክ እንደሆነ ይናገራል። ኢቨን የአብርሃም መልአክ እንደሆነ ይናገራል። አሁን ጥያቄው ሶስት ሰው እንደሆነ ከቁጥር 18 ላይ ያሳይ የአብርሃም መልአክ መሆኑ ቁጥር 2 ላይ አለ። እሺ አንብብልኝ። የአብርሃም መልአክ እንደሆነ የአብርሃም መልአክ እንደሆነ ቀላል ነው ማሳየት እንችላለን። ቁጥር 18 ምዕራፍ 18 ቁጥር 2 ላይ አለ። ሶስት ሰዎች ብሎ አስቀምጠዋል። ሰዎች የተባሉት መልአክ ናቸው። ሎጥ ያገኛቸው ማንን ነው? ሁለት ሰዎች እኮ ነው ወደ ቤቱ የመጡት። ከሎጥ በፊት አብርሃም ቤት ነበሩ እኮ። እነዛ አብርሃም ቤት የነበሩ ሶስት ሰዎች ናቸው። አሁን ፖይንቱ እሱ አይደለም፣ አንዴ እንድንገባባ ማለት ነው። አንተ ምን አልከኝ? አብርሃም ቤት የመጡት ሁለቱ መልአክ ናቸው፣ አንደኛው እግዚአብሔር ነው አልከኝ። እግዚአብሔር ለመሆኑ ማስረጃ ምንድን ነው? አብርሃም እግዚአብሔር ብሎ ጠጥቷል አይደለ? ማስረጃ አብርሃም እግዚአብሔር አይደለም። ማስረጃ ምንድን ነው? የመጽሐፉ ጸሐፊ ነው እግዚአብሔርም ያለው እንጂ አብርሃም አይደለም እግዚአብሔር አለ። እንደዛ ከሆነ ሎጥ ምሳሌ እግዚአብሔር ይላቸዋል መልአኮቹን እኮ። ሎጥ ነው ያለው። ደራሲው ማን ነው? መጽሐፉን የጻፈው ማን ነው? በመጀመሪያ እዚህ ጋር አብርሃም ዋና ተናጋሪ ነው። ዋና ተናጋሪ ያወራው እዚህ ጋር አብርሃም እግዚአብሔር አለ፣ ሎጥም ደግሞ እግዚአብሔር አለ። ስለዚህ ስንት እግዚአብሔር ነው ያለው? ሶስት እግዚአብሔር ነው ማለት ነው ወደ አብርሃም የመጣው። እኛ የምንቀበለውን ነገር ልንገር በመጀመሪያ እንደዛ ይለ ቆይ አንዴ ባቢ እንዲገባኝ። ሎጥ መልአኮቹን እግዚአብሔር ብሏቸው ወይስ አላላቸው? ሎርድ ብሏቸዋል። ሊላቸው ይችላል። ሎርድ አይደለም እግዚአብሔር አዶናይ አብርሃም ባለበት መንገድ ብሏቸው ሊሆን ይችላል። ብሏቸው ብቻ ብሏቸዋል። መካፈል ያሳያል። ያው ጌቶች ይላል። ጌቶች ማለት የኛ ምሳሌ እኮ አይደለም ባይዘው። በቃ አዶናይ በቃ ዋናው ይሄ ነው። ዋናው ይሄ ነው። ሌላ ጊዜ ተማር። በቃ ፖይንቶች ራሱ አልገባ አጠቃልልህና ኢንሻአላህ ተምረህናሽ ቢቢ። አይ ጥያቄ አለኝ ሌላ ትጠይቃለህ። በቃ ይሄ ይጠቃልላል። አንዴ ይህን ጥቅስ እናጠቃለውና
ይሄ ጥቅስ በጣም ብዙ ጥያቄዎች ማንሳት ይቻል ነበር። አሁን አንተን አይተንህ ያው አንደርስታንዲንግ እንትን ስላለብን ነው እንጂ በብዙ አይነት መልኩ እዚህ ጋር የተገለጸው አምላክ ራሱ እንዳልመጣ ማየት እንችላለን። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እየተናገረ ያለው አብርሃም ስላጋጠመው ክስተት ነው። በመምሪያ አድባር ዛፍ እግዚአብሔር ተገለጠ ይላል። ከዛስ ምን አየ? 3 ሰዎችን በፊቱ ቆሞ አየ። እግዚአብሔር መላእክቱን ልኳቸው ነበረ። ሁለቱ መላእክት እንደሆኑ በግልጽ እዚህ ጋር ተቀምጧል። ከዛ በኋላስ ሁለቱም መላእክት ምን ብሎ ይጠራቸዋል መሰላችሁ? ቁጥር 24 ላይ ስትመለከቱት እግዚአብሔርም በሰዶምና በጎመራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ እያለ ይገልጻል። እዛ ጋ ያለው 3 እግዚአብሔር ሆኑ ማለት ነው እንዳገላለጹ። ስለዚህ ሁለቱ መላእክት ናቸው። በተመሳሳይም አንዱ ማን ጋር የቀረው? አብርሃም ጋር የቀረው መልአክ ነው። እግዚአብሔር ደግሞ እንደዚህ አይነት አነጋገር እንደሚናገር አንድ ምሳሌ ተመልክተን ነበረ። ያ ምንድነው? ኦሪት ዘዳግም ምዕራፍ 29 ላይ ሙሴ ምን አለ? ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው አለ። ተናጋሪው ሙሴ ነው። ምን አላቸው ካላቸው ውስጥ ወረድ ብለን ቁጥር 6ን ስንመለከተው እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም እያለ ይናገራል። እንግዲህ መቼስ እብድ አይደሉም። ሙሴን አምላክ ብላ አይቀበሉትም። ሙሴም ደግሞ እብድ አይደለም፣ ራሱን አምላክ ብሎ እየገለጸ አይደለም። ተግባብተዋል። በቃ ይሄ የተለመደ መልእክት ነው። እግዚአብሔር መልእክቱን እንደዚህ መግለጹ የተለመደ ስለሆነ ነው። እነሱም ጥያቄ ሲያነሱ አላያችሁም? ሙሴም ደግሞ እንደዚህ ስላችሁ ደግሞ በመጥፎ እንዳትረዱኝ እንደዚህ ለማለት ፈልጌ ነው፣ አላብራራም። ማንንም አላብራራም። ሙሴ ተናገረ፣ እነሱ ተረዱት። ከዚህ የምንረዳው ምንድን ነው? ይሄ የተለመደ የእግዚአብሔር የመልእክት አላላክ ነው። ለመልእክተኞቹ ከሰው የሆነ መልእክተኛ ሊሆን ይችላል፣ ከመልአክ የሆነ መልእክተኛ መልእክቱን በእንደዚህ አይነት መልኩ ይናገራል። መላእክቱ ቀርቦ በእንደዚህ አይነት መልኩ ቃላቱን ይገልጻል ማለት ነው። በተመሳሳይ ምዕራፍ 18 ላይም ስንመለከተው ኦሪት ዘፍጥረት ምዕራፍ 18 ቁጥር 21 ላይ ስንመለከተው እንግዲህስ ወደ እኔ እንደመጣች ምዕራፍ 18 እሺ። ከዛ በኋላ እግዚአብሔርም አለ የሰዶምና አሁን እግዚአብሔር የሚናገረው ከ3ቱ መላእክት በአንዱ መልአክ በኩል ነው። የሰዶምና የጎመራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና እንግዲህ ወደ እኔ እንደመጣች እንደ ጩኸታቸው አደርጋለሁ። ምንድን ነው አደርገው እንደሆነ ወርጄ አያለው ብሎ እግዚአብሔር ይናገራል። በማን? በመላእክቱ በኩል እግዚአብሔር። ከዛ በኋላ ሰዎቹ ከፊታቸው አቀኑ ወደ ሰዶምም ሄዱ ይላል። ምን ማለት ነው? እግዚአብሔር በነዛ በሁለቱ መላእክት በኩል ወደ ሰዶም ሄዷል። አብርሃም ጋር የቀረው መልአክም በተመሳሳይ ሁኔታ እግዚአብሔር በዛ መልአክ በኩል ማን ጋር አለ? አብርሃም ጋር አለ። ለዛም አብርሃም ምንድነው? አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። ለምንድነው አብርሃም ግን በእግዚአብሔር ፊት ቆሞ ነበር የሚለው? እግዚአብሔር በዛ በአንዱ መልአክ በኩል ማን ጋር ነው? አብርሃም ጋር ነው። በነዛ በሁለቱ መልአክ በኩል ደግሞ ወዴት ወርዷል? ወርጄ ያለው እንዳለው ወደ ሰዶምና ወደ ሎጥ ሄዷል ማለት ነው። ባጭሩ እዚህ ጋር እናበቃለን። እናመሰግናለን ወገናችን። ባቢ ኧረ በራስህ ተርጉም። ጥያቄ አለኝ። አይ ባቢ ይሄ ጥቅስ አዲስ ስለሆነብህ ኢንሻአላህ በደንብ አድርገህ ዳይጀስት አድርገውና ሌላ ጊዜ ታወራበታለህ። ሚድራሽም የትኛውንም ጁ ኢንተርፕሪቴሽን ማምጣት አትችሉም። በዚህ እንትን ምንም ሬፈረንስ የላችሁም። አንዳንዳዊ ወይም ኢየሱስም አፖስቶል ስም እንዲህ ብለው አልተረጎሙም። አይሁድ ኮሜንታሪ አታመጡም። ያኮስ ከንብበው ምንድን ነው የሚለው? አዑዙ ቢላሂ ሽጠራጅም ዝም ብለህ ታወራለህ። ከአይሁድ መጽሐፍ አታመጡ። እንኳን ከአይሁድ ከክርስትና እናመጣለን። አንብበው። ምንድን ነው የሚለው? 3 angels in the resemblance of men were standing before him. angels who had been sent from ያው ይቀጥላል አሉ። የት ገባ ባቢ? ምን ላይ ነው እሱ? ምን ላይ ነው? ታርገም ጆናታን አክሰፕተብል ነው እሱ በትክክል አይሁዳን ይቀበሉታል። ኮሜንታሪያቸው ነው። ከፈለክ ሊጨምርልህ ይችላል። ብዙ መጽሐፎች የማታውቀውን ያለ አታውራሽ ጨምርልህ። አታመጣም እንደዚህ አይነት እንትን እግዚአብሔር አልተገለጠም የሚል ማምጣት አትችልም። በመላክ ተገለጠ እሱ ራሱ አይገለጥም። ቆይ አሁን እሱን እኮ ማሳየት አልቻልክም። እንዴ መሰለህ ባቢ አንተ ድፍረት ነው ያለህ እንጂ እውቀት የለህም ባቢዬ። ድፍረት ደግሞ አደጋ ውስጥ ያስቀምጥ። ስለዚህ ሌላ ጊዜ ተርጉምልን አንተ መጽሐፋችንን አንተ ስለምታውቅ ተረጎምኩልህማ። ቁጭ አድርጌ እኮ ተረጎምኩልህ ሀቢቢ። ማስረጃ ከፍቼ ተረጎምኩልህ እኮ
ምንድነው የተረጎምከው? አብርሃም ቤት የመጡት መልአክ እንደሆኑ አይሁዳውያን ራሱ እንደሚያምኑ the angel of the lord የሚባል አለ በአይሁድ። እሱ ቴዎፋይ ይለያል ግን ማለት ቆይ እሱ ሌላ ሙግት ነው። አዳምጠኛ እሱ ሌላ ሙግት ነው ያለው ራሱ ሌላ ታሪክ ውስጥ ነው። እሱ ጥያቄ ያሷል። አሁን አብርሃም ጋር የመጡት ሶስቱ ኤንጅል ናቸው። እሱን በማስረጃ ሳይተናል። ዋናው ፖይንት እዚህ ጋር እሺ ጥያቄ አለ። ምን ይባል መሰለህ በአማርኛ ለቃል ይቅርታ ግን መሀይም አይኑ ፈጣጣን ይባላል። ወላሂ እንዳይደበረሽ ሀቢቢ ግን ይባላል። እና እንደዚህ እንኳን መጽሐፉን ሳታቅ አይሁዳውያንም አይሉን ብለህ ተናግረህ አይሁዳውያን እንደሚሉ አሳይት ትስቃለህ። በአላህ ትገርማለህ፣ ወላሂ ትገርማለህ። ራስህ ነው እያወረክ ያለው። እኔ በቃ ሌላ ጊዜ ባቢ ድፍረት ጥሩ አይደለም፣ እውቀት ጨምርበት ለማለት ነው። ድፍረት ብቻ ገደል ያስገባሃል። ለማንኛውም ጥያቄ ያለህ እስልምና ላይ? አዎ መሲህ ማለት ትርጉሙ ምንድን ነው? አልመምሱሑ ቢልበረካ የተቀባ ማለት ነው። ኢየሱስ ተቀብቷል ብለህ ታምናለህ? በትክክል አልመሲሑል ሙንተዘር ለምን ፐርፐዝ ነው የሚቀቡት? ሲጠበቅ የነበረው መሲህ ነው። አምላካችን ብዙ የቀባቸው አሉ። ኢቭን ለምንድን ነው የተቀበቀው? አምላካችን ለአብርሃም ለነቢያት ቃል ገብቷል። ነቢያት እንደሚል ተናግሯል። ነቢዩ ሙሳ ዓለይሂ ሰላም ከሞቱ በፊት ቀጣይ ስለሚመጣው ነቢይ ትንቢት ይናገራል እያለ ይመጣል። እንዲሁም አምላካችን አስቀድሞ ኢሳ ዓለይሂ ሰላም እንደሚያሳሰው ተናግሯል። ስለዚህ ሙስሊሞች ምን እንላለን? አልመሲሑል ሙንተዘር ሁወ ኢሳ ዓለይሂ ሰላም፣ ሲጠበቀው የነበረው ነቢይ ወይም ደግሞ መሲሑ ኢሳ ዓለይሂ ሰላም እንደሆነ እናምናለን፣ ወይም ደግሞ ኢየሱስ እንደሆነ እናምናለን። ቅባት ለምንድን ነው የሚቀቡት? እሱ በእናንተ ያለው የሚለው ቃል ለምን ተገልጧል? እስልምና የጠየቀኝ አሁን ክርስትና አይመለከተኝም። እስልምና ጥያቄ አለ። አይ እናንተ ስለምታነሱ እኮ መጽሐፍ ቅዱስን እናውቃለን ብላችሁ ስለምታነሱ ነው። እሺ እንደምናውቅ በተግባር አሳይተናል። ምኑን መቀባት የሚሆነ በብሉይ ኪዳን በምንድነው የሚለውን ከፈለክ ደግሞ ሌላ ጊዜ መተህ እናስተምርሃለን። እሺ ችግር የለውም። ሌላው ሙሐመድ ተቀብቷል ብለህ ታምናለህ? መሲህ ሲጠበቅ የነበረው መሲህ ነብዩ ሰለላሁ ዐለይሂ ወሰለም አይደሉም፣ ግን አምላክ ባርኳቸዋል እኮ። ሙሐመድ ለነብይነት ተቀብቷል ብለህ ታምናለህ? በትክክል 100%። የአላህ መንፈስ በውስጣቸው ነበር። ትክክል። አምላካችን ጅብሪል ዓለይሂ ሰላም ልኮ አይዷቸዋል፣ ረድቷቸዋል። የአላህ መንፈስ በውስጣቸው ነበር ወይ? የአላህ መንፈስ ምን ማለት ነው? መጀመሪያ የአላህ መንፈስ ምንድን ነው? ሙስሊሞች እንደዛ እናምናለን። መቀባት የሚለው ትርጉም ከእሱ ጋር ነው የሚሄደው። የእግዚአብሔር መንፈስ የሚያርፍባቸው ሰዎች ለስፔሲፊክ ሚሽን የሚለዩ ሲሆኑ ነው ተቀብሎ የሚባለው። የእግዚአብሔር መንፈስ አላህ መንፈስ ካለው መንፈሱ በሙሐመድ ላይ ነበረው። እኛ ሙስሊሞች እንደዛ አሉ። መንፈስ ፍጡር ነው። ማን ቤቢ ረጋ በል። መንፈስ ፍጡር ነው። እሺ አትቸኩል። አሁን ጥያቄያችን የአላህ መንፈስ ምንድን ነው? ይሰማል። ሙስሊሞች እንደዛ እናምናለን። እየሰማንህ ነው፣ ግን ስታወራ አትቀላቅል። አሁን ችግሩን መስት ትቀላቅላለህ። ይሄ ደግሞ ይጎዳሃል፣ አንተን ይጎዳሃል። ስለዚህ ጥያቄውን መልስልኝ። የአላህ መንፈስ ብለህ ሙስሊሞች የአላህ መንፈስ ብለን እናምናለን። አያችኋ፣ ሶስት አምላክ የሚለውን ነገር ወደ ቁርአን ሊያመጣ እኮ ነው ሀሳቡ። ያሳዝናል። በልበል በቃ ተምረናል። ይሰማል። አይ በደንብ ይሰማል እኮ ተቀብቷል ካልክ ብዬ እኮ ነው። የአላህ መንፈስ ብለሃል። የአላህ መንፈስ በውስጣቸው ውስጥ አለ ያልከው፣ የአላህ መንፈስ በውስጣቸው አለ ነው ያመጣው። የአላህ መንፈስ ምንድን ነው? أدردش على التيك توك. መሲህ የሚለውን ቃል ትርጉሙ አንዴ መሲህ የሚለውን ትርጉሙ አሁን ምንድነው ትርጉሙ? ችግር ህዝቡ ይፈርዳል። ችግር የለው። ተመልሶ ልማል። ወደ ቀጣይ ገብተህ ነብዩ ውስጥ የአላህ መንፈስ አለ ብለኸኛል። لا عندي شعلة تعال اللي بشمعة يمه يعفون أو يعفو